የነበረውን አይነት እይታ መስጠት ይቻላል ወይ ሚለው በሚያስገርም ሁኔታ ነበር ስመለከተ የነበረው። አሁን ደግሞ ተመልካቾች ስክሪን ላይ ያዩ እንዳሉት ሁለተኛው ፌዝ ተጠናቆ ሙሉ በሙሉ ማለት በሚቻል ደረጃ እንደገና ለጉብኝት ክፍት ሆኗል። እንግዲህ እንደምታውቂው አሁን የምታያት ጎንደር ከተማ በጣም ጥንታዊ ነች። አጼ ፋሲለደስ የመሰረታት 1628 ዓመተ ምህረት ነው የመሰረታት። ከዛ ጊዜ ጀምሮ ያለው ታሪክ ሲታሰብ ለ250 ዓመታት አካባቢ የኢትዮጵያ መናገሻ ሆናለች። አጼ ቴዎድሮስ በኋላ መተው ደብረታቦርን በተወሰነ ኪሎ ሜትር ርቀት ያለች ከተማ ነች ደብረታቦር ከሰሜን ጎንደር ማለት ነውና ዳግማዊት ጎንደር ብለው ሰይመው ደብረታቦርን መናገሻ እስኪያደርጉ ድረስ ለ250 ዓመታት መናገሻ የነበረች ዘመነ መሳፍንት ላይ የነገሱትን 18 ነገስታትን ጨምሮ 18 ነገስታት መናገሻቸውን ያደረጉባት ከምንም በላይ ደግሞ ቢጠና በዓለም ላይ ካሉት ተመሳሳይ ቅርጽ ካላቸው ጥንታዊ ቤተ መንግስቶች አንፃር ጥናት እንኳን ቢደረግ በብዛት አንድ ንጉስ የሆነ ዘመን ላይ ይመጣና የራሱን ግብረ ህንጻ የራሱን አብያተ መንግስት ይተክላል አይደል? አሳርፎ ያልፋል። ከዛ ደግሞ